ዛሬ እንግዲህ የትም ሄዳችሁ የማትማሩትን ትምህርት ነው ማስተምራችሁ። እሱም ቤተሰቦቻችሁንና የቅርብ ጓደኞቻችሁን እንዴት ነው ፕሪዘርቭ ማድረግ የምትችሉት የሚለውን ነው። በጣም ኢትስ ቬሪ ኢዚ። ጓደኞቻችሁና ቤተሰቦቻችሁን ለመርዳት አትሞክሩ። ቬሪ ኢዚ። ምን ለማለት እንደፈለግኩኝ በደንብ ላብራራላችሁ። አንደኛ ነጮች ምን የሚሉት አባባል አለ መሰላችሁ? ዶንት ጊቭ ሂም አ ፊሽ ቲች ሂም ሃው ቱ ፊሽ የሚል አንድ የቂል አባባል አለ። ምን ማለት ነው? አሳ ከምትሰጠው እንዴት እንደሚጠመድ አሳየው ማለት ነው። ይህ ነገር ኢትዮጵያ ውስጥ አይሰራም፣ ሀበሻ ጋር አይሰራም። ይህ ነገር ሀበሻ አሳ እንዴት እንደሚጠመድ ተምሮ ከዛ በኋላ እንጨት አመጡ እዛ ላይ ገመድ ምናምን አድርጎ ከዛ ጫፏ ላይ መርፌ አድርጎ እህል ሰክቶበት ወንዝ ድረስ ሄዶ ከዛ ወሩሮ ወንዝ ውስጥ ቁጭ ብሎ ሊያጠምድ በትዕግስት ታግሶ ሳያጠምድም ሊመለስ ይችላል። አንዴ እንደዛ ሊያጋጥመው ይችላል። አስተምራችሁ ማለት ነው እንዴት እንደሚጠመድ አስተምራችሁ። የመጀመሪያ ቀን ሲሄድ ምንም ማሳ ላይዝ ይችላል። ሁለተኛ ቀንም እንደዛው። ሶስተኛ ቀን ላይ መጥቶ ይገላችኋል። የእናንተ ጥፋት ነው የሚመስለው፣ ወይ ደግሞ ሙሉ ለሙሉ በደንብ እንዳላስተማራችሁት አድርጎ ነው የሚያስበውና ከዛ መጥቶ በቃ እስከ መጨረሻው ልትጣሉ ትችላላችሁ። እኔ አሁን ሶስቱም ጓደኞቼ ጋር እስካሁን ተቆራርጠናል። የቆረጡኝ እነሱ ናቸው። እኔ ላስተምራችሁ ብዬ ኑ እንደዚህ ነው ይሄ እንደዚህ ነው ብዬ መስመር አሳየውኝ እና እስካሁን እኔን እንደ ጠላት ነው የሚያዩኝ። ምንድነው ሪዝኑ? ምን መሰላችሁ? አሁን ሰው መርዳት ጥሩ ሆኖ እያለ ግን ጥያቄው ከነሱ ነው መምጣት ያለበት። እናንተ መሄድ የለባችሁ። አሁን እኔ ያጠፋው ጥፋት እሱ ነው። እኔ ሄድኩኝ፣ ችግሩ እዚህ ላይ ነው ያለው። እኔ ሂጄ ኑ እንዴት እንደሚጠመድ ላስተምራችሁ አልኳቸው። መሆን የነበረበት ግን እነሱ መጣው አሚሮ እንዴት እንደሚጠመድ አሳየን። አሁን ቅድም ያልኳችሁ አባባል መሆን ያለበት እንደዚህ ሆኖ መስተካከል አለበት። Don't give him a fish, teach him how to fish if he asks ብቻም አይደለም መሆን ያለበት if he asks repeatedly። እንድገመው አንዴ አባባሉ Don't give him a fish, teach him how to fish if he asks repeatedly። በተደጋጋሚ ከጠየቃችሁ ያኔ አሳ ከምትሰጡት አሳ እንዴት እንደሚጠመድ አሳዩት። በተደጋጋሚ ያልኩበት ሪዝን ልንገራችሁ። ማንም ሰው ሞቲቬሽናል ስፒች ሰምቶ ምናምን ብሎ አስተምረኝ ዛሬ መማር እፈልጋለሁ እንዴት እንደሚጠመድ ምናምን ሌላችሁ ይችላል። First, you have to make sure that his intention is from his heart። ይህንን ደግሞ የምታደርጉት የመጀመሪያውን ሰሙና እስኪ ያስብበታለሁ ብላችሁ ተውታላችሁ። እስኪ አሁን ትንሽ ቢዚ ነኝ ሌላ ቀን እያላችሁ በተደጋጋሚ ከጠየቃችሁ አይ ሰው ፍላጎት አለው ማለት ነው። ያኔ መንገዱን ታሳዩታላችሁ። ካልሆነ ግን በራሳችሁ ተነሳሽነት ወንድሜ መርዳት አለብኝ፣ አጎቴ ለምን ይሰቃያል፣ ለምን ጓደኛዬ ምናምን ብላችሁ ከሄዳችሁ አጎታችሁ አይሆንም፣ ወንድማችሁም እንደዛው ይክዳችኋል፣ ጓደኛችሁም ከዛ በኋላ ጓደኛችሁ አይሆንም። ስለዚህ በደንብ ሊታሰብበት ይገባል። እናንተ መሄድ የለባችሁም። የትኛውም ስራ ዘርፍ ላይ ሆኑ፣ ክሪፕቶ ላይም ሆኑ፣ ንግድ ላይም ሆኑ፣ የትኛውም የስራ ዘርፍ ላይም ሆኑ የሆነ ሰው መጥቶ ስራው እንዴት ነው የሚሰራ አሳየኝ ካላችሁ ማሳየት የለባችሁ። ታገሱት። ደጋግሞ ከጠየቃችሁ ያኔ ታሳዩታላችሁ። በቅንነት ብታሳዩት ምንም ችግር የለውም። ከጠየቃችሁ በተደጋጋሚ ሳትጠየቁ ግን ለማሳየት ከሞከራችሁ የቅርብ ሰው ከዛ በኋላ ያው ትቆራረጣላችሁ። እኔ ላይ ደርሷል። 3 ጓደኞች አጥቼበታለሁ። ሌላ የድሮ አባቶቻችን የሚሏት አንድ አባባል አለች። ሳትጠየቅ የምትሰጠው ምክር እንደ ስድብ ይቆጠራል ይሉ ነበር። ሳትጠየቅ የምትሰጠው ምክር እንደ ስድብ ይቆጠራል። ስለዚህ ሳትጠየቁ ለመርዳት ከሞከራችሁም it's the same thing። ይህንን ለማለት ያክል ነው። እኔ 3 ጓደኞችን አጥቼበታለሁ። በእኔ የደረሰ በእናንተ እንዳይደርስባችሁ ለማለት ያክል ነው። ፒስ አውት።